1 ሚሊዮን አለኝ ምን ላምጣበት፣ 500 ሺህ ብር አለኝ ምን ላምጣበት። ብር ይዛችሁ ሐሳብ የጨነቅ ወይም ምሰሩት ግራ የገባችሁ በአስመጭ ለብል በ500 ሺህ ብር ወይም በ1 ሚሊዮን ማምጣት ትችላለህ። እንዴት? መጀመሪያ የምታደርገው ምንድነው? የምታመጣትን ገበያ ያለውን ዕቃ ወይም በገበያ ላይ ተፈላጊ የሆነውን ዕቃ መምረጥ፣ ገበያው የሚፈልገውን ዕቃ መምረጥ። ያን ካደረግክ በኋላ ቀጣዩ ስቴፕ ምንድነው? ያ ዕቃ የሚገዛበት ትራንስፖርቱ፣ ቀረጡ ምን ያክል ሊሆን ይችላል ብለህ ሂሳብ መስራት። ያን ከጨረስክ ቀጣዩ ስቴፕ ሳፕላየርህን ማዘዝ እና ባለህ ብር ልክ 500 ሺህ ብር ከሆነ በኤር ካርጎ፣ 1 ሚሊዮን ከሆነ በኤልሲኤል፣ ከዛም ያለፈ ከሆነ ደግሞ ሙሉ ኮንቲነር ማዘዝ ትችላለህ። ዋናው የሚፈለገው ዕቃዋ ገበያ ይፈልጋታል ያን አጣር። ከዛ ውጭ 5 ሚሊዮን 1 ሚሊዮን ወይም 500 ሺህ ብር ስላለ ችግር የለውም። መነሻ ያስጀምራል፣ ችግር የለውም። ወደ ልጆች ነን። ስለ አስመጭ ወይም ዕቃ ለማምጣት ከቻይና ማማከር ለምትፈልጉ፣ ማምጣት ለምትፈልጉ፣ ማስጫን ለምትፈልጉ በሶስቱም የሺፒንግ ሜትዶች ኮንታክት አለ። እናመሰግናለን። ላይክ፣ ሼር፣ ፎሎ እንዳይረሳ። ቴንኪው።